ያላችሁ ግን እኔ ፍቅር ተብዬዋ ማለት ነው በጊዜው እኮ እንጂ ማስታረቅ ትቺ ነበረ። ዝም ብለሽ የራስሽንም ህይወት ከምታፈርሽ ምስኪን ልጅ ትተሽ አብርሽ ጋር ከመሆን እነ ጽጌና ዳኒ ደግሞ የሩታ እርግዝና ምን እንደሚያገባችሁ ኮሜንታተሩ ነገሩን ጨርሰውታል። እኔ የምለው ዳኒ ምን ልትሰራ ነው? ልጁ የጋራ ነው ብሏል ኮሜንታተሩ። የራሱ ጓደኞች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የወራይ ልጅ አማር ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? የሰላማችሁ ብዙ ተረፍ ይበል እያልኩኝ ዛሬ እንግዲህ እንዳያችሁት ሃይሚ ኤንድ ሩታና አብርሽ ብዬ መጥቻለሁ ማለት ነው። በመጀመሪያ ደረጃ ሃይሚና ብሩክ መግባባታቸው በጣም ደስ ብሎኛል። የምሬን ነው የምላችሁ። ግን እዛ ጋር ደግሞ ሩታና አብርሽ እንደዛ ማለታቸው ነገሮች ሁላ በቃ ትቢት ይዋደዳሉ እኮ ወይኔ ትቢት እንደዚህ ውጥር ሲያደርግ እነሱን አየሁ። በትዳር ላይ ትቢት የሚባል ነገር የለም። በነገራችን ላይ ትዳር ስትይዙ ወይ ሴት በረድ እሱ ሲናደድ ሴቷ ቀዝቀዝ ማለት አለባት። እሷ ስትናደድ ደግሞ ወንድምየው በረድ ማለት አለበት። ሁለቱም እልከኛ የሚሆኑ ከሆነ በጣም ከባድ ነው። በጣም ከባድ ነው። እና ፍቅር ተብዬዋ ደግሞ አሁን ለማስታረቅ ብዙ ጊዜ አላልኩም ምናምን የምትይው ሩታ እኮ ብላሻለች። አዎ ብዙ ጊዜ ያልከውን ቃል ለምንድን ነው የምታጠው? ብዙ ጊዜ ትያለሽ። የምሬ ነው። ምን ቃል እንደገባልሽ አላውቅም። አብርሽ በጣም የዋህ ነው። አብርሽ ደግሞ በጣም ነው ትቢትህ በሌሎች ጋር ሲጋንትን የምታሸረግደው የለውጥ መንስኤ እዚህ ደረጃ ያደረሰች እኮ ሩታ ናት። ያንን ጊዜ እንዴት ትረሳለህ አብርሽ? ሰውን ብትወድም ሰውን ብታከብርም መጀመሪያ ለሩታ ክብር ሰጥታ ነው። ምን አለ ዝቅ ብለህ በጣም ይቅርታ ሩታ እያጥፍቻለሁ ብለህ ብትመለስ ሩታ እኮ ትመለሳለች። አንተ ግን ወይኔ እልክ እንደዚህ ነው እንዴ? ኧረ ትዳር ላይ እኮ እልክ የለም ውዶች። ትዳር ላይ እኮ እልክ የለም። እልክ የሚባል ነገር የለም። ለምን አትታረቁም? ለምን? አንተ ሴት ልጅ እኮ ትንሽ ነገር ይበቃታል። ትንሽ በቃ ይቅርታ አጥፍቻለሁ ብሎ ካለ እኮ ትንሽዬ በቃ ትንሽዬ ይበቃታል። ሴት ልጅ ማለት ነው። ግን አብርሽ ግትር በቀደም ሜሪ ራሱ እርጉዝ ናት ስትላት እርጉዝ እንዳልሆነች ይታወቃል። እርጉዝ ናት ተብሏል ስትለው ምንም አልደነገጠም። ምክንያቱም እነሱ ያውቃሉ፣ ሁለቱ ይተዋወቃሉ። የሚተዋወቁበት ነገር ስላላቸው ነው። ሜሪ ደግሞ ያበላሸችውን ነገር እንደዚህ ለሰው ተወቃሽ ላለመሆን ለመቀጠል ነው። እንደዚሁም ፍቅር ተብዬው ማለት ነው። ከመቼ እንትን አረፈ ደግሞ እውነቷን ነው። ሩታ አረፍዷል። ሌሎች ውሳኔ ውስጥ ከገቡ በኋላ ምን ታሉ በኋላ እኔ በጣም ነው የሚገርመኝ። ግን እኔ በጣም በነገራችሁ ላይ ማለት ነው እኔ በህይወቴ ታንዴም ሁለቴ ያ ሰው ሴራ እየሰራብኝ እራሱ እርጉዝ ብትሆን እስኪሆን አብርሽ እንትናና ጽጌና ዳኒ ማለት ነው ምን ሊሰሩ ስርሽ መጡ? ህይወታችሁ ምስቅልቅል አወጣው። አብርሽም በጣም እኔ እነሱ ደግሞ የተለየ ነው። እኔ ቢሆን ለአይኔ ራሱ ለደቂቃ ማየት አልፈልግም። ለአይኔ አልኳችሁ እንዴ በጣም የሚገርሙ ናቸው። እና ሩታ ደግሞ እንግዲህ አደራ ብታያት ፍቅርሽን አሳልፈሽ ለፍቅር የእሷ ነበረ አሁንም ትውሰደው ብለሽ ነው። አይ አሳልፈሽ መስጠትሽ እኔ በጣም ነው የገረምሽ። ግን ሩታ ብዙ ዋጋ የከፈልሽበት ለሰው ልክ ምንድን ነው? ሴት ልጅ ብልሃተኛ ናት። አንቺ በምትፈልጊው አይነት ማድረግ ትችያለሽ። ለምን አንቺ አታደርግም? ከመጀመሪያውም እኮ የቀየርሽው ይሄ ልጅ አንቺ ነሽ፣ ፍቅር አይደለችም አይደል እንዴ? ስለዚህ ለእሷ ከመምከር አንቺ ብልሃትን ተጠቅመሽ ህይወትሽን ያበላሸውን ሰው ወደ ጎን ትተሽ እሱን መቀየር፣ ብዙውን ነገር ቀይረሽ እዚህ ደረጃ ላይ ያደርስሽ የለ። ስለዚህ ሌላውም አያቅትሽም። ለምንድን ነው የዋህነት የሚያጠቃሽ? ሩታ የምሬ በጣም የዋህ ነሽ። እግዚአብሔርን እኔ አንቺን ቢሆን ህይወቴን ያበላሽን ሰው ማግኘትም ማየትም አልፈልግም። ይቅርታ አድርጉልኝ፣ ማየትም ምንም አልፈልግም። እና በእርግጥ መጣላት ያለ ነው በእናንተ አልተጀመረም፣ መታረቅም። ግን አንድኛችሁ እንዴት ነው ሰበር የማትሉት? ሰበር ወይ ከአብርሽ ወይ ካንቺ ከአንደኛችሁ እንኳን ይቅርታ በቃ ሰበር ብሎ እንደው ይቅርታ የሚያደርግ ይጠፋል። በስመ አብ። እና ሌላውን ትታችሁ ተውትና ብሩክና ሃይሚ ስለታረቁ በጣም ደስ ብሎኛል። የምሬን ነው ብላችሁ ከሚባለው እና አብርሽን እንኳን ተው በቃ ሁለቱም በቃ ይሆናል ገዳዳ
እንዲህ ሀይሚ እኮ በቃ ጥፍቻለሁ በቃ ምናምን ብላ እኮ ይቅርታዋን አመነች፣ ጥፋቷን አመነች። እንደሷ የማይሆኑበት ምክንያት ታና ሀይሚ ተማሩ እናንተ እንዲህ ተብሩክና ከሀይሚ ተማሩ። ምን ሆናችሁ ነው? ግን በነገራችን ላይ ብሩኬና ሀይሚ ስለታረቁ እኔ በጣም ደስ ብሎኛል። የኔ ቸኮሌቶች ማለት ነው። በይቅርታ እነሱ አሁን ከናብርሽ በጣም ልጆች ናቸው። ብሩኬም አሁን ነው እያየ ነው እንደ ጅርጅፍ ነው ማለት ነው። ቁመቱ ረዥም ስለሆነ ነው እንጂ ህፃን ልጅ ነው። ሀይሚም እንደዛው እና እናንተ ምን ነክቷችሁ ነው? እና ከእነሱ ይቅርታን ተማሩ። ሩታም በቃ ግድድ አትበይ እንዴ! እንዴት የሰው ልጅ ህይወቱን አሳልፎ ለሌላ ሰው ይሰጣል? ለምን ተብሎ እንዴ? እንደዛ አደራ 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 እየወደደች እኮ ነው። አደራ አደራ እንግዲህ ከባድ ነው ፍቅር። እያደራሽን ትወጪ አለች ሀይሚ ጀግና እንትናን ሄዳ እንዴት እንዳረገቻት ማለት ነው። እና በጣም ይከብዳል። ግን እውነት ሩታና ብርሽ እንደ ሀይሚና ብሩኬ አሁን ብዙ ነገሮችን ወስኗል። በምክክር የምታስተካክሉ ነገር አስተካክላችሁ ወደ ህይወታችሁ ተመለሱ ነው የምለው። ሌላው ደግሞ ሲቀጥል ሀይሚና ብሩኬ አንድ ስለሆናችሁ እጅግ ልነግራችሁ ማልችለው እጅግ በጣም ደስ ብሎኛል። ሩታና ብርሽ ደግሞ እንግዲህ እነ ሀይሚ ብሩኬ ተመለሰ ማለት ሰው ተመለሰች አልታረቅም ብላ ነበር፣ ታረቀች ይሉኛል። ትዳር ላይ መሸነፍ ግድ ነው። ይሄ ህይወትሽ እስከሆነ ድረስ አብርሽ ራሱ እንዴ ሰው አሁን በሰው ይቅርታ ሰውን ማፍቀር እኮ የሰውን ክብር ለሰው ክብር የሚኖረው እኮ መጀመሪያ ለራስ ክብር ስትሰጥ ነው እንጂ ለራሳችሁ ክብር ሳትሰጡ ለሰው ክብር ብትሰጡ እናንተ ምንም ናችሁ። አብርሽ ደግሞ የነበርክበትን አትርሳ። 30 ሴት ከብሮጥ ምንም ትርጉም የለው። እዚህ ደረጃ ደረሰች፣ ይሄን ነገር ያደረገችልህ ብዙ ነገር ህይወት የተቀየረው አብርሽ ሩታ ከመጣ ጀምሮ ነው። እና ስለዚህ ማለት ነው አብርሽ ይቅርታ ጠይቃት ሩታን። እቤት ተገባች በኋላ ራሱ ብዙ ጊዜ እየጠበቀች ነው። ግን አንተ በቃ ልክ ካለ አይደል ሁለቱም ጋር የሆነ ገዳዳ እንትን ገብቶባቸዋል። እሱን ስበሩት እንዴ ስበሩት። እሱን እንዲመቼ ስበሩት። ከአንድ እንኳን ሁለታችሁ። እኔ ደግሞ በጣም ይገርም ማለት ነው። እንዴት ነው ትልቅ ሰው የለም ወይ በመካከላቸው ሽማግሌ ሄዱት እነሱን የሚያስታረቅ እነሱን የሚቆጣ የለም ወይ? ይህ በጣም ነው የገረመኝ የራሱ በስመ አብ። እና ብሩኬና ሀይሚ ስለታረቃችሁ እንግዲህ በመካከላችሁ አጋንንት ሰይጣን ይጥፋላችሁ ብዬ ነው የምመርቃችሁ። ጅማሬያችሁን ሳይሆን ፍጻሜያችሁን ያሳምርላችሁ እላለሁ። እና ወዶቼ ላይክ ሰብስክራይብ እያልካችሁ አበረታቱኝ። ያው ቪዲዮ ትንሽ ጠፋ እያልኩ ነው። የሀይሚና የብሩኬ አድናቂዎች ላይክ ሰብስክራይብ ሁላችሁም እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን።